ባለፈ እንዳጫወትኳችሁ በጣም የምወደው ጓደኛዬ ዛሬ ደግሞ ቦሌ መንገድ ላይ ወክ እያደረገን አንዳንድ ነገሮችን ተጨዋወትን። ለጨዋታችን መነሻ የሆነው ነገር እንደዚህ ስል ነው ያወራሁት። ግን ታውቃለህ አንዳንድ ሰው ያናድደኛል። በቃ ምን ልበልህ ብቻ ብዙ ነገር አለ ስል የኔ ህይወትን ተሞክሮ ላካፍልህ ሲል ጀመረ። የዛሬዋን ቀን ከልቤ በፍቅር ሰላም እላታለሁ። ይህንም መፈጸም ለስኬት ትልቁ ምስጢራዊ ነዋይ ነው። ጡንቻ ሆነ ህይወት ሊወድም ይችላል። ነገር ግን የማይታየው የፍቅር ኃይል ብቻ ነው የሰዎችን ልብ ወለል አድርጎ መክፈት የሚችለው። እናም ይህንን ጥበብ አሰባስቤ እስኪ ውሃደኝ በየጊዜው ውስጥ ከመኳተንና ከመንፋት ጥበቡን ከመሸመት ወደ ኋላ አንልም። ፍቅር ትልቁ የጦር መሳሪያ አድርጌዋለሁ። እኔ የምፈልገውን ማንኛውም ሰው ይህንን ኃይል ሊቋቋም አይችልም። ምክንያቴን ሊያጠቁት ሊከላከሉት ይችሉ ይሆናል። ንግግሬ ምናልባት ላያምኑት ይችላሉ። የያዝኩት ሸቀጥ አርኪ ሆኖ ላያገኙት ይችሉ ይሆናል። ዓይንና ፊቴን ማየት አይፈልጉ ይሆናል። ድካሜን፣ ልፋቴን ራሱ ሊጠራጠሩት ይችሉ ይሆናል። ይህን ያህል የሚጥረው የሆነ ጥቅም ፍለጋ ነው ሊሉም ይችሉ ይሆናል። እንደዛም ሆኖ የምሰጣቸው ንጹሕ ፍቅር ፀሐይ እንደመታው በረዶ ልባቸውን ያቀልጠዋል። እንዴት ነው ጓደኛዬ? አልገባኝም። እስቲ በደንብ ንገረኝ። እሺ በደንብ ተከተለኝና አድምጠኝ። እኔ ያለውን ነገር ተሞክሬን የስኬቴን ምስጢርም እነግርሃለሁ አለና ንግግሩን ቀጠለ። እናም ይህን እንዴት ልተገብረው እችላለሁ? ከአሁን ሰዓት ጀምሮ ሁሉንም ነገር በፍቅር እመለከታለሁ። እነዚህ ስል በድጋሚ እፈጥራለሁ፣ በድጋሚ እወለዳለሁ። ፀሐይ አጥንቴን ስለሞቀው እወደዋለሁ። ዝናብም መንፈሴን ስለሚያጥበው አፈቅረዋለሁ። ብርሃንም መንገደኝ ስለሚያሳየኝ እወደዋለሁ። ጨለማም የኮከብ ነጸብራቅን ስለሚያሳየኝ አፈቅረዋለሁ። ደስታ ልቤን ስለሚያፋፋው በደስታ እቀበለዋለሁ። ሐዘንም ነፍሴን እንድትጸና ስለሚረዳኝ በትጋት በጽናት እወጣዋለሁ። ሽልማት ለለፋሁት ልፋት ውጤት ስለሆነ እቀበለዋለሁ። መሰናክልን ፈተናን ለመቋቋም ስለሚጠቅመኝ አልጠላውም አለኝ። እንዴት ነው ፈተና የሚወደደው ስል ጠየቅኩት። አየህ ወዳጄ፣ በሕይወትህ ካልተፈተንክ ነገሮችን የሕይወትን ጣዕም በደንብ ልለምዳት አትችልም። ስንፈተን ያንን ፈተና ስናልፍ ሕይወትን እናጣጥማታለን። ስለዚህ ፈተናን ልንጠላው አይገባም። ሁሉንም እንዳመጣጡ ልንቀበል፣ እያንዳንዱን ነገር እንዳመጣጡ መልስ ልንመለስ ይገባል እንጂ በዛ ነገር ልንጠላው፣ በዛ ነገር ልንጨነቅ አይገባንም አለኝና ንግግሩን ቀጠለ። እንዴት ነው የምናገረው? ጠላቶቼን አደንቃቸውና ወደ ጓደኝነት ለውጣቸዋለሁ። ጓደኞቼን አበረታትቼ ወደ ወንድምነት ለውጣቸዋለሁ። ሁሌም ሰዎችን ለማዳኝ ምክንያት ከመቆፈር አልቦዝንም። ላልዋልታና ለወሬ በፍጹም ቀዳዳ አንሰጥም። ክፍተት አናበጅም። ሰዎችን ለማብጠልጠል ከተገደድኩ፣ ወደዛ ከተገፋፉ ምላሴን በጥርሴ እቆርጠዋለሁ። ማድነቅ ከጀመርኩ ተራራ እስኪሰነጠቅ እጮኻለሁ። የሰማይ ወፎች በአየር ላይ ያለ ንፋስ፣ በሐይቅ ውስጥም ያሉ፣ በውሃ በባህር ውስጥ ያሉ ነፍሳት የሚዘምሩት ድምፅ የሚያሰሙት ለፈጣሪያቸው ምስጋና እያቀረቡ ይሆን? ይሁንና ፈጣሪያቸውን እያደነቁ ይሆን? ታዲያ ለነሱ ታላቅነት እሱ ለፈጠራቸው ፍጥረታት በአድናቆት በዝማሬ ብዘምርም ምንድን ነው ችግሩ? ከዛሬዋ ዕለት ጀምሮ ይህንን ምስጢር ተገልጾልኛል። ለሕይወቴ መለወጥ ትልቅ ዋጋ ስላለው ሁሉንም አስታውሰዋለሁ። እንዴት ማለት ስለ ወደ ኋላ ጠይቁት። ጠላቶቼን አደንቃቸዋለሁ ስትል አልገባኝም። አየህ ወዳጄ፣ ጠላቶቻችን ያልናቸውን ሰዎች ብናደንቃቸው በቀላሉ ጓደኛ እናደርጋቸዋለን። የሰው ልጅ በተፈጥሮ መደነቅን መወደስን ስለይፈልግ በቀላሉ ከሰው ጋር ያለንን ሪሌሽን የመለጠ ያጣፍጥልናል። ጓደኞቻችንን ደግሞ ብናበረታታቸው፣ በሥራ እንዲበረቱ፣ በያዙን ነገር እንዲጠነክሩ ብናበረታታቸው ለእኛ ወንድም ይሆናሉ። ለእኛ ያላቸው ፍቅር ከፍ ይላሉ። ስለዚህ ይህን ማድረግ በጣም ቀላል ነው፣ አያስከፍልም። ግን ብናደርግ ደግሞ ብዙ ጓደኞችን፣ ብዙ ሰዎችን መፍጠር እንችላለን። እኛም በሰዎች ዘንድ መልካሙን እንድንታይ ያደርገናልና ይህንን ማድረግ ልማድህ ይሁን ሲል አሳሰበኝ። ከዛም ቀጠለ። እንዴት ነው እርምጃ የምወስደው? የሰዎች ሁሉንም ገጽታቸውን እወደዋለሁ። እያንዳንዱ ሁኔታዎችን በተለያየ ሁኔታ ሲታይ ብዙ ሊደነቁ የሚገባቸው ነገሮች አሏቸው። ምንም እንኳን ለመሸፋፈን ቢሞክሯቸውም
በፍቅር መሳሪያነት በመጠቀም የጥርጣሬና የጥላቻ ግድግዳዎችን በሙሉ እደረምሳለሁ። ይህንን በልባቸው ዙሪያ የገነቡትን የጥላቻ ግንብ ካፈረስኩ በኋላ በቦታው የፍቅር ድልድይ በመገንባት በጥርጣሬና በጥላቻ ቦታ ፍቅር በመዝራት በነፍሳቸው ውስጥ እንዲሰርጽ አድርጋለሁ። በውስጣቸው ተስፋ በመዝራት እንዲነቃቁና ለበለጠ ውጤት እንዲተጉ ለማድረግ እተጋለሁ። ይህንም ማድረግ እወደዋለሁ፣ ውድቀትንም እወደዋለሁ። ከነሱ ብዙ ትምህርት አገኛለሁና ነገሥታትንም እወዳቸዋለሁ፣ ምክንያቱም ሰው ናቸውና። መነኮሳትንም እወዳቸዋለሁ፣ ለፈጣሪ የተገዙ ናቸውና። ባለጸጎቹንም እወዳቸዋለሁ፣ ለጊዜው ብቸኛ ናቸውና። ድሆችንም እወዳቸዋለሁ፣ ምድርን ያጥለቀለቁት እነሱ ናቸውና። ታዳጊዎችን በውስጣቸው በያዙት እምነት እወዳቸዋለሁ፣ አዛውንትንም በሚያካፍሉት ጥበብና እውቀት እወዳቸዋለሁ አለኝ። እንዴ በቃ አንተ ሁሉንም ሰው ትወዳለህ ማለት ነው አልኩት። አዎ የሰው ልጅ በእግዚአብሔር አምሳል የተፈጠረ ስለሆነ ሁሉንም እናወዳለሁኝ። ትዛም ነው በሰላም በደስታ በፍቅር የምኖረው። ነገሮች ሁሉ የተሳኩልኝ ለዚህ ነው አለኝ።